አሰላሙ አለይኩም ወራህመቱላሂ ወበረከቱ። ያ ጀማ ያኒ ዩቲዩብ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተከስቻለሁኝ። አዲስ ነገሮች ይዤ መጥቻለሁኝ። እንደገና ደግሞ ውድ ጓደኛዬን ተዋውቁልኝ እስኪ ውዴ ስምሽን አስተዋውቂያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀኒ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ውዶች ያላ ሰላም ዝነት በእናንተ ላይ ብያለሁ። ዛሬ በሀኒ ዩቲዩብ እንግዳ ሁኜ ብቅ ብያለሁ። ወደ ቻናልሽ ስለጋበሽኝ እኔ ወደ ጓደኛ አመሰግናለሁ። ወደቺ ሰብስክራይብ ላይክ በማድረግ አበረታቷት። ሀኒ ውበት ሳሎን ጅዳ ሸራ ሀይራ ነው የምትገኘው። እና እስቲ ዛሬ አንዳንድ ነገሮችን ስለ ሀኒ እኔም የማውቃትን ያህል እሷም የምታቀኝን ያህል የምናወራ ይሆናል። ወዳችሁ ፈቅዳችሁ ስለምትከታተሏት እናመሰግናለን። ኢንሻአላህ ላይክ ሰብስክራይብ በማድረግ አበረታቷት። በአጋጣሚ ቻናሉን ከፍታ ላበረታቻቻትና እዚህ ላደረሰቻት ውድ ጓደኛዋ ትልቅ ምስጋና አለኝ። ያው ታውቂያለሽ ማን እንደሆነች ስምሽን ባልጠራ እህታችን በጣም እንወድሻል እና እናከብርሻል። እናመሰግናል። መልካምነት ለራስ ነው። አይዞሽ ብለሽ ተጎኗ ስለሆንሽ አመሰግናለሁ። አንዬ አይዞሽ በርቺ፣ ጠንካራ ልጅ ነሽ፣ በርቺ፣ ትልቅ ደረጃ እንደምትደርሽ ተስፋ አለኝ እላለሁ። እና አብሽር እስቲ አንዳንድ ነገሮች እንጨዋታለን። እሺ የኔ ውድ በጣም አመሰግናለሁኝ። ያው ሸንም በዚህ አጋጣሚ አመሰግናለሁኝ። እሷም ያው ምስጋና አቅርባላታለች። ሸዋ የገጠሪዋ ናት እና የምታበረታታኝ ምናምን በዚህ እሷ ጋር አይታችሁኛል። ብዙ ቪዲዮዎች ሰርቻለሁኝ እና ያው እንግዲህ ሰብስክራይብ አድርጉ፣ አበረታቱ። ያላደረጋችሁ አድርጉ ላለሁኝ። እሺ አዳዲስ ነገሮች ያው ይዘን መጥተናል ብያለሁኝ እና በአጋጣሚ የሀንችዬን ሳቃት ጀምሬ ያው በሰው ቤት ብንተዋወቅም ግን የቅርብ ቤተሰብ ፋሚሊ ነን ብዬ ነው የምለው። ለእኔ ያው እንደ እህቴ የመቆጥራት ልጅ ናት። ብዙ ነገሮችን በስደት ላይ ውጣ ውረድን አብረን ያሳለፍን ልጅ ናት። ጠንካራ ልጅ ናት። እዚህ በመድረሷ በጣም ደስተኛ ነኝ። ከይሄ የበለጠ ደግሞ በጥሩ ነገር ጥሩ ደረጃ ላይ ደርሰሽ እንደማይሽ ተስፋ አለኝ። አሁን ላይ የምትገኘው ጸጉር ቤት በመስራት ነው። የራሷ ጸጉር ቤት አላት። ያው ከእህታችን ሸዋዬ ጋር ነው የምትሰራው። አበረታቷት። ሲቀጥል እሷ ወደዚህ ደረጃ እንደው ጸጉር ለመስራት ጸጉር ቤት ወሳሉን ለመስራት ምን አነሳሳሽ? እሺ ውድ አመሰግናለሁኝ። ያው እኔም በፊት የምሰራው አረብ ቤት ነበርና ከዛ ያው ሙያው ባይዘው የሀገር ቤት ነበረኝ፣ የጸጉር ሙያው ማለት ነው። ከሀገር ጀምሮ ነው ሀገር ቤት ነበረኝና ሙያው አደግ ነው። እና እዚህ መጣሁኝ። መጥቼ ከዛ በቃ ወደዚህ ወደ ስራ እንትን ያልኩበት በቃ ምክንያቱም የስራው እንትን ስላለኝ ያኔ ያው ይቅርታ በይ አጋጣሚ ነው የጠየቅኩሽ። ያው ብዙ ጊዜ የሰው ቤት እየሰራኝ ያው እኔ በሰው ቤት ስንሰራ ነው በአጋጣሚ ተዋወቅ ነው። በዛው ጀምሮ ነው እና ስራዋ ላይ ጎበዝ ናት። ምግብ የምትሰራ ጠንካራ ልጅ ናት። በአረብ ቤት ለራሱ ስራዋ ተወዶላት የምትሰራ ልጅ ናት እና እዚህ ስራ ላይ ለመስራት በጣም ጉጉት ነበራት። በጣም ታስብ ነበር ሁልጊዜም በቃ ደካማ ጎኗ ማለት እሱ ነው ባጭሩ ማለት ነው። በሰው ቤት ሆነን አሁን ብዙ ጊዜ እየተንደዋወል ስናወራ ሁላችንም የሆዳችንን ሲከፋንም ስንደሰትም ሰምናወራ፣ እሷ ደግሞ ብዙ ጊዜ በቃ ይሄን ሳሎን ከፍታ ጸጉር ባለ መስራቷ በጣም ትከፋ ነበርና ወደዚህ ስራ ያው እንዴት ገባን የቻልኩትን ያህል በቃ ቆርጣ ወጣ ከመዳን ቤት ስራዋን በተሻለ መልኩ እንትን ብላ አስተካክላ ስራዋን ትጀምር። ያው የተቻለኝን ያህል ምንም ያው በሌላ ነገር ባላጠነካክራትም በቃ እንድትጠነክር ከቆርጣ እንድትወጣ። ምክንያቱም በአንዳንድ አጋጣሚዎች ስናወራ በጣም ነው የምትናደደው ሰው ቤት በመስራቷ። የራሴ ስራ መስራት እፈልጋለሁ ትልና እኔም ይሄ ተሰጥቶ ካለሽ እሺ ለምን አትሰሪም ብዬ አበረታተቻት። አሁን ላይ ያው በስራዋ በራሷ ስራ ትገኛለች። ኢንሻአላህ ወደፊትም ደግሞ በብዙ ነገር በብዙ ስራ ከይህም የበለጠ እንደምትገኝ ተስፋ አለኝ እና የጠየቅኳት ለዛ ነው። ምክንያቱም በጣም ለዚህ ስራ ጉጉት ነበራት። የመስራት ፍላጎቷ በጣም ላቅ ያለ ነበር እና ያው እንዴት ነበር ከወጣሽስ ከሰው ቤት ወጥተሽ በዚህ ስራ ላይ ከተሰማራሽስ
ያለው ስሜቱ እንዴት ነው? ደስ አለሽ ማለት ያው አንዳንዴ ሰው ቤት ሆነን ስንሰራ የውጭን ስራ እንደምንጠብቀው ላናገኘው እንችላለን፣ ውጭ ላይ የምንመኘው ሳ ስለዚህ አሁን አንቺ ከመዳም ኩሽና ወጥተሽ የራስሽ ስራ ስትሰሪ ስሜቱ እንዴት ነው? ምቾቱስ? እሺ ወዳመሰግናለሁኝ። እና ያው ባይዘው እኔ እሷን ለመግለጽ ቃላት ያጥረኛል ሰራተን ማለት ነው። ወደዚህ ስራ እንዲገባ ያበረታታችኝ ከጎኔ እሷ ናት። እና እኔ ጭራሽ አይሰራኝም ነበር አረቤ ሁኜ ማለት በተለይ ማለት ነው ጁማ ማለቅስበት ጊዜ ነበረኝ። እና እንደገና ደግሞ ስልኬንም የምዘጋበት አንድ ቀን ሙሉ እኔ ዘግቻለሁ። በቃ ያኔ ዱአ አድርግ ነበረ በቃ ይሄንን ስራ እንዲጀምር እንዲሰራ ምናምን ነገር ማለት ነው። ባይዘው ከኮሮና በፊትም ከፍቼ ሰራ ነበርና ኮሮና ከመጣ በኋላ ያው ስራ እንትን አለ ተበላሸ። ምክንያቱም ሰው ይመጣል ነበርም ከስተመር በኮሮና ምክንያት ማለት ነው። እና ምንም እንደዛ ነበር። ከዛ ወደ አረብ ቤት ገባሁ። ከዛ ደግሞ ተመልሼ ይሄን ስራ እንትን ማለት ጀመርኩኝ ማለት ነው ለመስራት። እና በቃ ስራው አይሰራኝም ነበር አረብ ቤት ማለት ነው። በቃ ምክንያቱም ይሄንን ስራ የመስራቱ እንትን ነበር የሞራል ነበር። አንድ ሰው እኮ በስራው ደስተኛ የሚሆነው ባመነበት ነው በሚገባ። አዎ ያኔ አንድ ሰው የሆነ ነገር አደርጋለሁ ብሎ ያሰበ የማይፈልገው ሙያ ላይ መኖር አይችልም። ለዛ መሰለኝ በእርግጥ አንቺ በአረብ ቤት ስራሽ ተወደደ ነው ምግብ ነው የምትሰሪው እንደማንም ሰው። እኔ ታቃ ጀመረኝ እንደ 9-10 አመት እያወቅኳት ነው። ጽዳት ስራ ትሰራ የምትሰራው ምግብ ነው። በምግቧ ጠንካራ ልጅ ናት። ግን የራሷ ስራ መስከፈት ነው የምትፈልገው እና ፊት ላይ በጣም ይከፋት ነበር፣ ታለቅስ ነበርና ያ ነገር አሁን ድረስ እኔ እንደው ከየት ማለት ለኪን እሷ ታገሯ ጀምሮ ተሰጥቷላት እኔ አላውቅም ያን ነገር። በነገራችን ላይ ታገርሽ ጀምረሽ እንደምትሰሪ ግን እሷ ሰራለሁ ስትል በጣም ትሰሪያለሽ፣ ይችላልው ካልሽ ትቻያለሽ እያልከው መቼም ባፊ አበረታቻታለሁ። መቼም ተይ ያለፈ ነገር ባረዳትም ከሮቦች ቤት ወጣ የራሷ እንድትሰራ ያው አይዞሽ ብያት ነበር። አልহামዱሊላህ አላሳፈረችኝም። ያው ጠንካራ ሆና አሁን እየሰራች ነው ያለችው እና አይዞሽ በአጋጣሚ ጎበዝ ነሽ። አመሰግናለሁ። ነገ ትልቅ ደረጃ ትደርሻለሽ። ብርታቴ ሁሉ ነገሬ ናት ባይዘወይና በውጪ እንዴት የውጪ ያኔ እንደዚህ ወጥተሽ ስትሰሪ ያኔ ብዙ ነገሮች የሚገጥሙሽ ነገሮች አሉ። በጣም ከባድ ጊዜዎች ታሳልፊያለሽ። ግን የሆነ አንድ ደረጃ ላይ ለመድረስ መታገስ፣ ትዕግስት፣ ሶብር ያስፈልጋል። ያልፉ መቼም ስኬት አይገኝም በሚገባ እና ያ ነገር ነበር። አልহামዱሊላህ አሁን ደህና በጥሩ ደስተኛ ነሽ? አልহামዱሊላህ እና በጣም ደስ ብሎኛል። ደስ ብሎሽ ስላየሁኝ የምፈልገው ሙያ ላይ ስለሆንሽ በጣም ደስ ብሎኛል። ሳላ ነገ ደግሞ ነገሮች ሁሉ ተመቻይተው አሁን ደግሞ ደስ የሚል ነገር ላይ ሳውዲ ላይ እየተፈጠረ ነው። ለኛ ተጠለቅ ጠፍተን ለምንሰራ ልጆች ያው እንግዲህ ብዙም ብንቆይም ግን እድሉን ለመጠቀም እንሞክራለን። ከዛም በኋላ ነገሮች ሁሉ እንደሚስተካከሉልሽ ተስፋ አለኝ። ማለት እዛ ሀገር ህጋዊ ሳይሆኑ በውጭ ስራ መስራት ትንሽ ተጭኖ ያሳድራሳ አልহামዱሊላህ ገብያዝ ፕሮሰስ ላይ ነኝ አሁንም አልহামዱሊላህ። ስለዚህ ካሁን በኋላ ይሄን እድል ተጠቅመሽ ህጋዊ ከሆንሽ በኋላ ስራሽን አስፋፍተሽ ኢንሻአላህ ደስተኛ ሆነሽ እንደምትኖሪ ተስፋ አለኝ። ኢንሻአላህ ለኛም ተጠቅሚያለሽ እንዳትረሽኝ። ሀብታም ስትሆን እኮ ጓደኛ ይከዳል። ኢንሻአላህ ሀቢብቲ ባይዘወይ ከምንም በላይ ነው ማከብርሽ፣ ከምንም በላይ ዜድዬ አመሰግናለሁኝ። ከሰጠ ካደረገ በሐሳብ ለረደሽ አይዞ ከጎን ነኝ ብሎ ላለ ሰው እሱ ትልቅ እንትን ነው። እኔ ያ ነው ከሚሰጠኝ በቃ በሐሳብ የሚረዳኝን ሰው ነው የምፈልገው። አይዞሽ በርቺ፣ ጠንክሪ፣ ትችያለሽ የሚላችሁን ሰዎች መቼም ቢሆን እንዳትረሱት። ያን ሰው መቼም ቢሆን እንትን እንዳትሉት እሺ። እና በስራችሁ ጠንካራ ሁኑ። በቃ ይሄንን እሰራለሁ ብላችሁ ያሰባችሁትን ነገር ግፉበት ነው ማለት ላመናችሁበት ማለት ነው። ስሩ፣ በቃ ስሩ፣ ተለወጡ። የማዳም ቤት ይበቃችኋል። እኔ ከሷ የተማርኩት ነገር አንድ ሰው በሚፈልገውን ነገር ማድረግ እንዳለበት ነው። እኔ አሁን በሷ እሷን ካየሁ ወዲህ እኔ ራሱ ዩቲዩብ ላይ አሁን ፎከስ የማደርገው እኔ ዩቲዩብ አለኝ። ዩቲዩቤን አረብ ቤት ሆኜ እየሰራሁ ለማሳደግ በጣም ወራናል። ምክንያቱም አንድ ሰው የሚፈልግበት እንደሚደርስ ባንቻ አይቻለሁ። ምክንያቱም ሰው ቤቱና እያለቀሰ ነበርና ይሄን ስራ ለማግኘት በጣም ፍላጎቱ ነበር። ያ ነገር ተሳክቶ ዛሬ ቆርጣ ከሰው ቤት ወጣ በራሷ ስላየኋት ነገ እኔም እዛ ደርሳለሁ የምላል። አንዳንዴ ጠንካራ ጓደኛ ሲኖራችሁ እናንተም ከሱ ትማራላችሁ። በአጋጣሚ አይዞሽ በላት፣ አበረታቷል። ላይክ፣ ሼር፣ ሰብስክራይብ አድርጉላ ውዶችዬ። የዛሬው ቪዲዮአችን በዚህ ያልቃል። በቀጣይ እስከምንገናኝ እናመሰግናለን። ዜድንም ያው የኔ ቤተሰቦች ሰብስክራይብ